እመቤታችን ቅድስት ድንግል ማርያም አበባ የምትባልበት ምክንያት መንፈስ ቅዱስ ወደኛ እንዲመጣ ምክንያት ስለሆነች ነው። መንፈስ ቅዱስ በእኛ ላይ እንዲያድር ምክንያት ስለሆነች አበባ ትባላለች። መዓዛውን ሲሉ ንቦች በአበባ ላይ እንደሚሰፍሩ በድንግል ማርያም ንጽሕና ምክንያት መንፈስ ቅዱስ ወደኛ እንዲያድር በእሷ ድንግልና መንፈስ ቅዱስ አረፈ። መንፈስ ቅዱስ ስላደረባት ስለጋረዳትም ስለጠበቃትም ከርግማን ስለጠበቃት እግዚአብሔር አብ መጥቶ ስላጸናት በሕልውና እግዚአብሔር ወልድ ሥጋዋን ስለነሳ ለእኛ መንፈስ ቅዱስ ተሰጠ። አሁን ከመንፈስ ቅዱስና ከውሃ ተወልደን የእግዚአብሔር ልጆች ለመባል በቃን ማለት ነው። ስለዚህ ነው እመቤታችን ቅድስት ድንግል ማርያም አበባ የምትባልበት ምክንያት። አሁን ብዙ ጊዜ ሰዎች ይጠይቋቸዋል፣ እንዴት ነው ዓለም ሁሉ ሲረገም ወይም እርግማን ካለባቸው እናት አባት ተወልዳ እሷ እንዴት ነው እርግማን ሳይኖርባት የቀረ ይላሉ። ለዚህ መልሳችን እኛ ምንድን ነው? እሾህ በእሾህ መካከል አበባይቱ ብቻዋን እሾህ ሳይኖርባት የቀረ እንዴት ነው? እግዚአብሔር ካለ በእሾህ መካከል እሾህ የሌለባት አበባ ማውጣት ይችላል። እግዚአብሔር ስላለም እርግማን ካላቸው ሰዎች ውስጥ እርግማን የሌለባት አበባ ድንግል ማርያምን አስገኝቷል። ስለዚህ ድንግል ማርያም በጎ መዓዛ ያላት ጽጌ ትባላለች። በእሾህ መካከል ያበበች አበባ። ቅዱስ ያሬድ ይህን ሲናገር እንደዚህ ይላል፣ መላትሂሃ ከመ ቅርፍተ ሮማን ወፄን አልባሲሃ ከመ ፄና ስሂን ለማርያም ድንግል እሙ ለአማኑኤል። የአማኑኤል እናት የድንግል ማርያም የፊቷ ውበት እንደ ሮማን ፍሬ ነው። የልብሶቿ መዓዛ እንደ መልካም ዕጣን ነው ይላል ቅዱስ ያሬድ። የልብሶቿ መዓዛ እንደ በጎ ዕጣን ነው። የፊቷ ውበት እንደ ሮማን ቀይ ነው። የአማኑኤል እናት ውበቷ እንደዚህ ነው ይላል። ዘጸገየት ጽጌ ሃይማኖት በማእከለ አስዋክ፣ በእሾህ መካከልም የሃይማኖትን አበባ ያበበች ናት ይላል።